አገር ትርጉም የሚሰጠኝ ህዝብ ነው ከህዝብ ውጭ አገር ተራራ ነው ወንዝ ነው አንድ ተራራ ከሌላ ተራራ የበለጠ ፍቅር የሚያሳድርበት ምክንያት የለም አንድ ህዝብ ከሌላ ህዝብ ግን የበለጠ ፍቅር ያሳድራል ከህዝቡ ጋር ከመላመድ ጋር ተያይዞ ቋንቋውን ባህሉን ከማወቅ ጋር ተያይዞ ስለዚህ የአገር ፍቅር ማለት ለኔ የህዝብ ፍቅር ነው ከዛ ውጭ ትርጉም የለው የህዝብ ፍቅር መገለጫ የሚመስለኝ እኔ ዘፈኑና ግጥሙ አይደለም የህዝብ ፍቅር መገለጫ የሚመስለኝ ያን ህዝብ ለማገልገል የሚከፈል ዋጋ ነው ተወሰነ ዋጋ ለመክፈል ዝግጁ ከሆነ ፍቅር አለው ማለት ነው በየጊዜው አገሬ ወንዜ ምናምን ባለው ዘፈን ውስጥ መግባት አልፈልግም አገር ሞድ ከሆነ በተግባሬ ነው የሚገለጸው ህዝብ ሞድ ከሆነ በተግባሬ ነው የሚገለጸው ህዝቡን ለማገልገል ዋጋ ከፍያለሁ ያልከፈልኩም ለመክፈል ዝግጁ ነኝ አይደለም ያ ነው ማረጋገጫው ይሄን ማለት ስለ ህዝብ ስለ አገር መዘፈኑ ኖር ነው ይያደለም ግጥም ይጽፉትንም ለመንጻፉ ማለት አይደለም ነገር ግን በግጥሙ ብዛትና በዘፈኑ ብዛት ከሆነ የሚለየው ችግር አለ አገራችን ዘመናዊ ትምህርት ሲጀመር ወደ ትምህርት ቤት የገባው ሰው በሙሉ የጽፈት ስራ ለመስራት ያንጎል ስራ ተብሎ የሚታወቅ ስራ ለመስራት እንጂ ተምሮ አፈር ነክቶ ውጤት ለማምጣት የሚዘጋጅ ወጣት አልነበረም የኛ ትውልድ በእናንተ እድሜ ስንማር ተምረን እርሻ ስራ ላይ እንሰማራለን የሚል ምኞት የነበረን አይደለም የኔን የግሌን ምሳሌ ብነግራችሁ የኔ ምኞት የነበረው ተምሬ ሐኪም ብሬን ሰርጀን ሆናለሁ ነበር እንጂ የአፈር የመንካት ስራ የጉልበት ስራ የተከበረ ስራ ነው የሚል እምነት እንዲያድርብኝ የሚያደርግ ስርዓት አልነበረም ትምህርት ስርዓቱ ራሱ በዚህ ምክንያት የጉልበት ስራ የማጣጣል ስራን የማማረጥ አዝማሚያዎች ይታያሉ የተደራጀ ስራ መስራት ላይ ችግሮች ይታያሉ ስለዚህ የስራ መፍትሄው የኑሮ ውድነት መፍትሄው ስራ ማግኘት ነው ስራ መፍጠር ነው አንዳንዱ ወጣት ጫት መቃም ዘመናዊነት ስልጡንነት መስሎ ይታየው ይሆናል የአደንዛዥ እጽ ውስጥ መዘፈቅ ስልጡንነት ሊመስለው ይችላል በእኛ ትውልድ ጊዜ የመርካቶ ስልጡኖች የሚጠቀሙበት ቃል ነበራቸው ገሪባ ፋራ ይሉ ነበር የራሴን ልምድ ልንገራቸው ሁለተኛ ደረጃ ትምህርት ቤት መጨረሻ ላይ ነው ሲጃራ ማጨስ የጀመርኩት ለምን ቢባል ስልጡኖች የምላቸው ሰዎች ሲጃራ ያጨሳሉ እኔም ወጉ ይድረሰኛልኩና ጀመርኩ ነገር ግን አሁን በሰለጠኑት ሀገሮች ያለውን ሁኔታ ስታዩ ሲጃራ የሚያጨስ ነው እንጂ ፋራ የሚባለው ገሪባ የሚባለው ሲጃራ የማያጨስ አይደለም አሁን በሰለጠኑት ሀገሮች ስለዚህ ይሄን አስተሳሰብ ወላጅ ብቻ ሊዋጋው አይችልም እኔ በአቅራቢያ የነበሩ ሲጃራ የሚያጨሱ ወጣቶችን አይቼ ነው የተከተልኩት ሌላውም በአቅራቢያው የነበረውን ነው አይቶ የሚከተለው ወጣቱን ነው ስለዚህ እናንተ ወጣቶች ከዚህ ነፃ የሆናችሁ ወጣቶች በእውነትም ስልጡኖች እናንተ መሆናችሁ አደንዛዥ እጽ ውስጥ የተዘፈቀው ሌት ተቀን
ጫት በመቃም ከሰውነት ወደ እንጨትነት የተቀየረ ሰው ይሄ ስልጣኔ እንዳልሆነ ማሳየት መቻል አለባቸው። አንደኛ። ሁለተኛ በዚህ ችግር ውስጥ የገቡ ሰዎች ደግፋችሁ መክራችሁ ወደ ልማት መንገድ ማምራት መቻል አለባቸው። ቤተሰብ ኑሮ የሴቷን ስብዕና የሚደፍቅ መሆን የለበትም። የወንዱንም ከአቅሙ በላይ የሚያንጠራራ መሆን የለበትም። በዚህ ላይ ተመሰረተ ዲሞክራሲያዊ ግንኙነት አለ ማለት መኖር አለበት ለማለት ነው። የራሴን ቤተሰብ ከሆነ ያነሳችሁት በግሌ ጉዳይ ላይ ብዙ መናገር አልፈልግም። ግን ያነሳሽው ወጣት ምናልባት እስካሁን ያላገባሽ እንደሆነ ዋስትና ለማግኘት ከሆነ የኔ ቤተሰብ በመሰረቱ ዲሞክራሲያዊ ነው ብዬ ነው የማምንበት። ምክንያቱም ባለቤቴም የኔን ስብዕና ተቀብላና አክብራ ነው። እኔም የባለቤቴን ስብዕናና እኩልነት ተቀብዬ ነው። ላለመቀበልም እድል አልነበረኝም። ምክንያቱም አንዳንዶቻችሁ እንደምታውቁት ባለቤቴ ሲያስፈልግ እሳት የሚተፋ ነገር መተኮስ የምትችል ታጋይ ነው የነበረችው። ስለሆነም ስንጀምር ጀምሮ ያው እኩል ስብዕና ያላት መሆኗን በተግባር ከማመን ውጭ እድል አልነበረኝም። በዚህ ቤተሰብ ውስጥ ዲሞክራሲያዊ ግንኙነት ለመመስረት ለኔ በጣም ቀላል ነበር፣ ምክንያቱም አማራጭ ስላልነበረኝ። እናም ከተጋባን በኋላ እሷም ታጋይ ነች፣ እኔም ታጋይ ነኝ። የትግሉ ካለቀ በኋላ እሷም የራሷ ስራ አላት፣ እኔም የራሴ ስራ አለኝ። በቤተሰብ ጉዳይ ላይ አብረን እንወስናለን። እናም ጥያቄውን ያነሳሽው ወጣት የቤተሰብ ግንኙነት ዲሞክራሲያዊ እንዲሆን በተለይ ሴቶች አንድ የማይታለፍ በጣም ቁልፍ መሳሪያ መያዝ ይኖርባቸዋል። ነፃ የገቢና የኑሮ ምንጭ ያላችሁ ሴቶች መሆን መቻል አለባቸው። ያ ሲሆን አሞሌ ጨው ለራስ ብለ ጣፍጥ አለበለዚያ ድንጋይ ነው ብለው ይወረውሩሃል። ወንዱ ለራሱ ብሎ ይጣፍጣል፣ ለራሱ ብሎ ዲሞክራሲያዊ ይሆናል፣ ካልሆነ ድንጋይ ነው ተብሎ ይጣላል። አንዳንድ ሰዎች የወንጀል ተግባር በተለይም በንግድ እንቅስቃሴ ላይ የሚፈጸም የወንጀል ተግባር ለመቀነስ ሁለት ነገሮች መሟላት አለባቸው ይላሉ። አንደኛ ወንጀል የፈጸመው ሰው የሰራው ወንጀል የመጋለጡ እድል እና ለፍርድ የመቅረቡ እድል ጎላ ያለ መሆን አለበት። አጭበርብሬ ሰርቄ አልያዝም ብሎ ከተማመነ ቅጣቱ ጠንካራ ቢሆንም ባይሆንም አልያዝም ብሎ ስለሚያምን ወንጀሉን ከመፈጸም አይቆጠብም ይላሉ። በሌላ በኩል ደግሞ የመያዝ እድሉ ሰፊ መሆኑ ቢያውቅም ቅጣቱ ትንሽ ከሆነ ያመዛዝነዋል። ወንጀሉን ፈጽሜ ሳልያዝ ብቀር ትርፌን ያህል አገኛለሁ፣ ወንጀሉን ፈጽሜ የተያዝኩ እንደሆነ
ኪሳራ ይሄን ያህል አገኛለሁና ሂሳቡን ያሰላና ስሌቱ ይሄን ያህል የሚያስደነብር ካልሆነ ወደ ወንጀል ተግባር ሊገባ ይችላል ብለው ያስቀምጣሉ። ስለዚህ ውጤታማ የሚሆነው ወንጀለኛ የመያዝ ዕድሉ ከፍተኛ እንዲሆን ማድረግ አንድ፣ ሁለተኛ ከተያዘ ደግሞ የሚደርስበት ኪሳራ ጠንከር ያለ መሆኑ እነዚህ ሁለቱ ሲዳመሩ የተሻለ ውጤት ይገኛል ብለው ያስቀምጣሉ። ይሄ በንድፈ ሐሳብ ደረጃ የተቀመጠ ነገር ቢሆንም ከተግባር ጋር ምንም ግንኙነት የለውም ሊባል የሚችል አይደለም እና ፍላጎታችን ሰው ከተያዘ ከፍተኛ ጉዳት እንደሚደርስበት አውቆ እንዲሸሽ ነው ከወንጀል ተግባር እንዲሸሽ ነው ፍላጎታችን። በወንጀል ተግባር ላይ የተሰማራ ነጋዴ የጊዜ ጉዳይ ካልሆነ በስተቀር እንደሚነቃበት እንዲያውቅ የማድረግ ጉዳይ ነው።